ወይ ዛሬ በጣም ደክሞኛል። ያን ያህል ከባድ ቀን አልነበረም። ላይት ዴይ ነው። አንዳንዴ በስራችን ሄቪ ዴይ የምንላቸው አሉ። አንዳንዴ ደግሞ ላይት ዴይ ነው። ዛሬ አብዛኛውን ቀን ሳይካትሪ ኮንሰልት ነው የነበረን። ሳይካትሪ ኮንሰልት ማለት ደግሞ በሁሉም ክሊኒክ በምሰራበት አንድ ሳይካትሪስት አለን እና ከሳይካትሪስቱ ጋር ኮንሰልት እናደርጋለን። እኛ የምናግዛቸውን ክላይንቶች እነሱን ፕሬዘንት አድርገን ስለ እነሱ እንነጋገርና እሱ ለመድኃኒት ምክንያት ዶክተሩ ማለት ነው ለመድኃኒት ወይ ደግሞ ፈርዘር አሰስመንት ሳይካትሪ አሰስመንት ለማድረግ ሪፈር እንድናረገው ከዛ በፊት ኮንሰልት እናደርጋለን። እሱ እናደርግን ከዛ አንዳንድ ክላይንቶቼን ደወልኩላቸው ቼክ ለማድረግ። ሶሪ ቪዲዮ ተቋረጠ። እህቴ ደውላ መልካም እህት አለችኝ ቤት እየሄድኩኝ ስለሆነ ምን ላዘጋጅልሽ እራት አለችኝ። እንደዛ ሰው ይሰጣችሁ ብዬ ባረካችኋለሁ። ኤኒዌይስ ቀኑ ሞስትሊ እንደዛ ነበረ። ከዛ ክላይንቶቼን አንዳንዶችን ደወልኩላቸው ቼክን አረኩኝ። ማንዴስ ዩዥሊ ኬስ ሎዴ ላይት ነው ምክንያቱ ላይክ አብዛኞቹ ክላይንት ዊኬንድ ላይ ቢዚ ስለሆኑ ማንዴስ ወደ ክሊኒክ ለመምጣት ምናምን ይከብዳቸዋል። ሶ ኢዘር አዲስ ሪፈራል ሪቪው የምናደርግበት ወይ እንዳልኳቸው ሳይካትሪ ኮንሰልት የምናደርግበት ቀን ነው ማለት ነው። ሶ ዛሬ ደህና ነው። ቤት ገብቼ ያማረኝ ፓስታ በቃ ሜንታል ሄልቴን ቴክ ኬር ማድረገው ዛሬ ቆንጆ የሚያቃጥል ፓስታ በመስራት ነው። ሆዳም እንዳትሉኝ ብዙ ነው ስለ ምግብ ማወራ። ባይ ዘ ዌይ አይ ላቭ ኩኪንግ ደስ ይለኛል ኩክ ለማድረግና አንዳንዴ ቪዲዮ እሰራለሁ። እሺ ኩክ እያረኩኝ ምናምን ሬሲፒ ሼር አደርግላችኋለሁ። እና ቆንጆ ፓስታ በሰላጣ እንሰራለን። ከዛ ባለቤቴም ልጆቹን ፒክ ሊያደርግ ሄዷል። እሱ ቤት ይመጣል ከልጆቹ ጋር ተሰባስበን ስለ ቀናችን እያወራን እራት አብረን እንበላለን። እሱንም ቪዲዮ ትንሽ እቀርጽላችኋለሁ እና እንደዛ ይመስላል ማለት ነው ውሎዬ። ነገ ቢዚ ቀኔ ነው። ቲውስዴይስ በቃ በጣም ቢዚ ቀኔ ነው። ራቅ ያለ ክሊኒክ ነው ድራይቭ ማድረገው ከምኖርበት ኦልሞስት 45 ደቂቃ ምናምን ይሆናል። እዛ ደግሞ በጣም ኮምፕሌክስ የሆኑ ኬሶች አሉኝ። በቀደም ለታ ምን ሆነ መሰላችሁ? አዲስ ክላይንት ነው ያገኘሁት። ሶሪ ኤሲ ትንሽ ላውድ ነው አይደለ? ላጥፋ። አዲስ ክላይንት ነው ሪፈር የተደረገልኝ እና ስሙን ምናምን ብዙ ኢንፎርሜሽን ስለሱ ሳልሰጥ ጀስት ጀነራል ኦቨርቪው 14 አመቱ ነው። እዚህ ሀገር ነው ተወልዶ ያደገው። ካናዲያን ልበለው ካልቸርን እና የመጀመሪያ ሴሽን አብዛኛው ጊዜ just to get to know them report building እንለዋለን። ጀነራል ጥያቄ እንጠይቃለን፣ ማንነታቸውን፣ ኢንትረስታቸውን ከፈለጉ ደግሞ እኔ በተለይ ስፔሲፊክሊ አዲክሽንስ ላይ ስለምሰራ ምን አይነት ሱስ ነው ያላቸው፣ ምን አይነት ድራግ ነው የሚጠቀሙት፣ ስለሱ ሂስትሪ እጠይቃለሁ ማለት ነው። እና እሱን ከጨረስን በኋላ እሺ ዛሬ ምን አረክ፣ ስለ ዛሬ ውሎ ንገረኝ ስለው ዛሬ እኔና ጓደኞቼ 4 ትራክ ሰረቅን አለ። ምን ማለት ነው? እየዞርን በቃ እያንኳኳን የሰዎችን 4 ትራክ ሰርቀን ብሬክን አድርገን በመኪና በበሩ ከፍተን እኔ አያቴ ጋር ሄድኩኝ። 1 ሰዓት ድራይቭ አድርጌ አያቴን አየሁት። ሌላ ጓደኛዬ እንደዚህ ያደረጋለኝ እና እንደዛ ካለኝ በኋላ ትንሽ ስሜቴን መቆጣጠር አልቻልኩም። ምን ማለት ነው አልኩት። ምክንያቱ ኢማጂን ካናዳ ውስጥ መኪና ማለት የሰው እግር ነው። አንድ ቦታ ወደ አንድ ቦታ ለመሄድ መኪና ያስፈልጋል። ሰው ጥሮ የሰራውን መኪና ሌላ ሰው ሰርቆ ለሊዥር በቃ ለፋን ሲጠቀምበት ይሄ ትንሽ አይከብድም? እና ከዛ ነገርኩት ማለት ነው። አብዛኛ ጊዜም እኔ ላይክ የኔ ካውንስሊንግ ስታይል ክላይንቶቼን በቃ በጣም ቻሌንጅ ማድረግ ወዳለሁ እንጂ ዝም ብዬ ምናምን አልላቸውም። ላይክ በሞራሊ ሮንግ የሆነ ነገር ከሆነ እነግራቸዋለሁ ማለት ነው። ግን ስማ እስኪ ስሙን ማርክ እንበለው። ማርክ ዱ ዩ አንደርስታንድ though like ከኔ አይነት ሰዎች እንደምትሰርቅ መኪና ታውቃለህ አልኩት። አሁን እኔ ልጆች አሉኝ። አንተ መኪናዬን ከሰረክብኝ ልጆቼን
ትምህርት ቤት ማድረስ አልችልም ስራ መምጣት አልችልም ለቤተሰቦቼ ፕሮቫይድ ማድረግ ያለብኝ ማድረግ አልችልም መኪና ከሌለኝ ስፔሻል ኒድስ ልጅ ቢኖረኝስ ህክምና መሄድ የሚያስፈልግ ልጅ ከኖረኝ እንዴት አድርጌ ነው ወደ ሆስፒታል እንዴት አድርጌ ነው ወደ ህክምና እና ከነዚህ አይነት ወላጆች እኮ ነው መሰርቅ ያለው ይሄ ግን ይገባሃል አሉ ያ አለኝ እና ትንሽ ምንድነው ያስደነገጠኝ አንዳንዴ ሰዎች ኢንጌጅ የሚያደርጉት ነገር ምንም ሞራል ቫልዩ የሚባል የለም like you know ይሄ ማረገው ነገር ማንን ይጎዳል ብሎ መጠየቅ እና that really bothered me to be honest እና ደግሞ ቢገርማችሁ የአባቱን መኪና ሰርቆ recklessly drive አድርጎ መኪናው ዲች ውስጥ ገብታ ከዛ አሁን እናቱ ስራ ለመሄድ መኪና ስለሌላቸው 2 ሰዓት ባስ እየወሰደች ነው ስራ የምትሄደው አባቱ ደግሞ ስራው በቃ በጣም መኪና የሚያስፈልግበት ስራ ስለሆነ he couldn't work ከስራ lay off ሆኗል እቤት ነው ያለው ሌላ ስራ ደግሞ በቃ አንድ 3-4 ከስራ ሲቀር መኪና እስከምታገኝ ድረስ ማትመለስ ብለውት መኪና ስለሌለው ስራ ቆሟልና እናቱ ደግሞ 2 ሰዓት ባስ እየነዳች ነው ሄደችና በጣም ገረመኝ ኤኒዌይስ አንዳንዴ አሁን በእውነት ሀበሻ ቢሆን ቋንቋ በደንብ እንትን ባልኩት ነበረ በስራ ግን ትንሽ ሊሚትድ ትሆናለህ እንደፈለክ መናገር አትችልም still እንትን ማለት አለብህና ግን ያኔ በቃ ምን አልኩት ይሄ moral appeal ይባላል just ማወቅ ያለብህ ግን next time እንደዚህ አይነት እንትን ስታረግ ላንተ ቤኔፊቱ በጣም ሞመንታሪ ነው ትንሹ ጉዳቱ ለሌላ ሰዎች ግን በጣም ትልቅ ነው አልኩት አንድ እናት ወይ አንድ አባት አንድ ሰው ያንን መኪና እንደ እግር የሚጠቀም ለልጆቹ ትራንስፖርቴሽን ለራሱ ስራ መሄጃ ትምህርት መማሪያ ቤተሰብ የሚያሳድ like ሊድ የሚያደርግ ሰው ከሆነ ከሱ ነው ብትጎዳ ያለው እና ፕሊዝ የምታረገውን ነገር አስተውል ምናምን አልኩት ደስ ያለኝ ልጁ to be honest ይሰማኛል like challenge ሳረገው እንደዚህ አንዳንዶቹ you know what አንቺ እናቴ አይደለሽም እኔም አይደለሽም I don't need to listen to you ብለው walk out ያደርጋሉ ግን ይሄ ለምን እንደሆነ maybe approach መሆናል ምክንያቱ like መጀመሪያ ላይ ብዙን በደንብ ነው የሰማሁት ነገሩን like ያረጋውን ሲነግረኝ ምናምን አምና like ጃጅ አላረገውም ሰማሁት ይሄ ነገር ግን ትንሽ እሱን አንዳንድ ምን መሰላችሁ አንዳንድ ነገር ራሳችንን ብቻ የሚጎዳ ከሆነ እሺ ኦኬ እሱ መጥፎ ሆኖ ግን ኦኬ እንላለን ምናረጋው ግን ሌላ ሰዎችንም የሚጎዳ ከሆነ and that we need to be careful አይደለ አሁን የሱ እንደዛ ማረግ ከጓደኞቹ ጋር እንደዛ መስረቅ እየሳቀ ጉራውን እየነፋ ማውራት he doesn't realize ስንት ቤተሰቦች በዚህ ኢምፓክት እንደሚሆኑ ሌላ ደግሞ how dangerous it is የ14 አመቱ የ13 አመቱ ልጅ ትራክ የሚያህል መኪና ኦፕሬት ያደረገ ላይሰንስ የለውም ምክንያቱ in Canada the legal driving age 16 ነው learners ለማውጣት ነው መለማመጃ ወረቀቱን ለማውጣት ነው 14 መሆን ያለብህና ላይሰንስ የለው ነገ ጧት አክሲደንት ቢፈጠርስ reckless ሆኖ እንደዛ ከፖሊስ ሲነዱ run away ሲያደርጉ ሰው ቢጎዳስ we need to ask these questions you know what I mean እና እንደዛ ስለው ትንሽ እንደሚሰማኝ ገባኝ እና በቃ የሚችለው ነው አሁን like እኔ first session ላይ በእውነት ምክር መስጠት ምናምን አልወድም ሰማቻለሁ ግን ይሄ በጣም dangerous ስለሆነ እናገርኩት please እንደዛ አታርግ ምትጎዳቸው ሰዎች ይበዛሉ ላንተ ጥቅም በጣም ትንሽ ነው ግን አስበው ያልኩኝ ኤግዛምፕል ሲናሪዮ ሰጠሁት ማለት ነው ሲንግል ማም የሆኑ ሲንግል ዳድ የሆኑ ወይ like you know special needs ያላቸው ልጆች ፕራንስ ከነሱ ነው ሌላ ነገር ደግሞ አንተ እንደዛ እየነዳ ምክንያቱ ካናዳ ውስጥ I'm sure North America in general አብዛኛው አክሲደንት የሚገርማችሁ እነዚህ የሰውን መኪና ሰርቀው ድራይቭ የሚያረጉ እነሱ ከፖሊስ run away ሲያረጉ በፍጥነት በጣም ስለሚነዱ they cause a lot of accidents እነሱም ብቻ ሳይሆን ፖሊሶች ራሳቸው when they chase እነዚህን ሰዎች ቼስ ያረጓቸው በጣም በሃይ ስፒድ ነው የሚነዱትና it impacts the whole society anyways ሴሽናችን ካለቀ በኋላ
ሜቢ አልመጣም ምናምን ሚለኝ ነበረ ግን መቼ ነው ኔክስት ሴሽናችን አለኝ ሶ ደስ አለኝ እንደ እግዚአብሔር ፍቃድ ተመልሶ ደጋግሞ ይመጣል እንደዚህ ነገሮች እየተነጋገርን ቀጥላለን እና አንዳንዴ አሁን በዚህ ስራ ላይ አንቺ እንዴት ነው ይሄንን ነገር አፕሮች የምታደርጊው የምትሉኝ ከሆነ ምን መሰላችሁ ይሄንን thrill seeking ወይ high risk behavior ምንድነው ከታች what is ለምንድነው እንደዛ እንዲያደርግ አንድ ሰው የሚገፋፋው እሱን ነገር ማወቅ ነው behaviorን ብቻ ማየት ሳይሆን cause ከታች ያለውን ነገር እሱን ማወቅ ነው ይሄ ደግሞ of course እኔ አዲስ ቴራፒስት ነኝ ለሱ እሱም ብዙ clientele relationship የለንም so ቀስ በቀስ እሱም እምነት እየጠነከረ እኔ እንደ clinical therapist የሱ እያመነኝ ሲመጣ የኔን approach implement ያደርገው ሲመጣ ቀስ በቀስ ወደሱን ስራ እንሄዳለን ማለት ነው እና I think this will be a client ለረጅም ጊዜ የሚኖረኝ በዛ መከቀጥላለው anyways እንደዚህ አይነት ብሎ ነበር እላችኋለሁ አሁን ወደ ቤቴ እየደረስኩኝ ነው ምግባችንን እንሰራለን አብረን ደግሞ እንመገባለን አብራችሁ ቆዩ ነገዛና ቁጽራ ይሆፓ ይራአይኒ